በዱባይና ሰሜን ኤሚሬቶች ለምትኖሩ ኢትዮጵያውያን በሙሉ የኢፌዴሪ ቆንስላ ጀነራል ጽሕፈት ቤት የፓስፖርት አገልግሎትን ይበልጥ ምቹ ለማድረግና ዜጎቻችን በሚፈልጉት አድራሻ የታደሰ ፓስፖርታቸውን ማግኘት እንዲችሉ ከኤሚሬትስ ፖስታ ቤት ጋር የፓስፖርት ስርጭትን ወይም ዴሊቨሪ አገልግሎት ለማስጀመር ስምምነት መፈጸሙን ስንገልጽ በደስታ ነው። ስለሆነም በቆንስላ ጀነራል ጽሕፈት ቤታችን በአካል በመቅረብ ፓስፖርት የምታድሱ ዜጎቻችን ፓስፖርቱ ታድሶ ሲመጣ ድጋሚ ወደ ጽሕፈት ቤታችን በመምጣት ፓስፖርት ለመውሰድ የምታወጡትን ወጪ፣ የሥራ ጊዜና ድካም ለማስቀረት በምትፈልጉት አድራሻ አስተማማኝነቱን በጠበቀ በኤሚሬትስ ፖስታ ቤት በኩል በተመጣጣኝ ዋጋ የፓስፖርት ዴሊቨሪ አገልግሎት እንድትጠቀሙ ከኢትዮጵያ ኮሚኒቲ ማህበር ጋር በመተባበር ሁኔታዎችን አመቻችተናል። በመሆኑም የአገልግሎቱ ተጠቃሚ ለመሆን ፍላጎት ያላችሁ ዜጎቻችን ፓስፖርት ለማደስ በምትመጡበት ጊዜ የተዘጋጀውን ቅጽ በመሙላት አገልግሎቱን ማግኘት እንደምትችሉ በአክብሮት እንገልጻለን። በተባበሩት አረብ ኤሚሬቶች የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ መንግስት ከሀገር ውጪ ለመጀመሪያ ጊዜ በተባበሩት አረብ ኤሚሬቶች ለሚገኙ የፋይዳ ዲጂታል መታወቂያ አገልግሎት እንዲጠቀሙ አመቻችቷል። በመሆኑም የፋይዳ መታወቂያ መያዝ በሀገር ውስጥ በሚሰጡ አገልግሎቶች ላይ ዘርፈ ብዙ ጠቀሜታዎችን የሚያስገኝ ብቻ ሳይሆን አስገዳጅም እየሆነ መጥቷል። ከዚህም በተጨማሪ የፋይዳ መታወቂያ መያዝ መንግስታዊና ማህበራዊ ጉዳዮችን ለማከናወን ስለሚረዳ ይህ ዕድል እንዳያመልጦ አሁኑኑ ይጠቀሙ። ፋይዳ መታወቂያ በባንኮች ሂሳብ መክፈትና ገንዘብ ወጪ ለማድረግ፣ የሰነድ ማስመዝገብ አገልግሎት ለማግኘት፣ መልካም አስተዳደር፣ ማህበራዊና ደህንነት ጉዳዮች አገልግሎት ለማግኘት፣ ቼክና መሰል ሰነዶችን ለመሰረዝና ተያያዥ አገልግሎቶችን ለማግኘት፣ በውጭ ጉዳይ ሚኒስቴር የሰነድ ማረጋገጥ አገልግሎት ለማግኘት፣ ፓስፖርት ለማውጣትና ለማደስ፣ የብድር ውል ለመዋዋል፣ በመሬት አስተዳደር ተቋማት የሚሰጡ የባለቤትነት ማረጋገጫ ሰነዶችን፣ የግንባታ ፈቃድ ለማግኘትና ለማደስ፣ በፍርድ ቤቶች፣ በፍትህ ቢሮዎችና የህግ አስከባሪ ተቋማት አገልግሎት ለማግኘት፣ የሲቪክ ማህበረሰብ ድርጅትን ለማስመዝገብ፣ በማንኛውም የትምህርት ተቋማት የምዝገባ ሰነድ የመውሰድና መሰል አገልግሎቶችን ማግኘት፣ በማንኛውም የጤና ተቋማት የሕክምና አገልግሎት ማግኘት፣ የአእምሯዊ ንብረት ውል ለመዋዋል፣ የውክልና ስልጣን ለመሻር፣ የአሽከርካሪነት ብቃት ፈቃድ ለማውጣትና ለማደስ ያስፈልጋል። አገልግሎቱን ለማግኘት ለኢትዮጵያውያን የታደሰ ፓስፖርትና የኤሚሬትስ መታወቂያ ካርድ፣ ኤሚሬትስ አይዲ የሌላችሁ የታደሰ ፓስፖርትና የኮሚኒቲ ማህበር አባልነት መታወቂያ፣ ለትውልደ ኢትዮጵያውያን የታደሰ ቢጫ ካርድ፣ አሁን ዜግነት ያገኙበት ሀገር የታደሰ ፓስፖርትና የኤሚሬት መታወቂያ ካርድ፣ ጥምር ዜግነት ያገኛችሁባቸው ሁለት ሀገራት የታደሰ ፓስፖርትና የኤሚሬት መታወቂያ ካርድ ናቸው። የአገልግሎት ክፍያ የፋይዳ ዲጂታል መታወቂያ አገልግሎት ሙሉ በሙሉ በነፃ የሚሰጥ ነው። ሆኖም የታደሰ የኮሚኒቲ ማህበር መታወቂያ የሌለው አባል መሆን ወይም ማደስ ይኖርበታል። አንድ ተገልጋይ የፋይዳ ዲጂታል መታወቂያ በቆንስላ ጽሕፈት ቤታችን የምዝገባ አገልግሎት ካደረገ በኋላ የፋይዳ ዲጂታል መታወቂያ ቁጥር በምታስመዘግቡት ኢሜል አይዲ ይደርሳችኋል። ለተጨማሪ መረጃ በስልክ ቁጥር 042 69 91 11 በመደወል አሊያም ወደ ዳያስፖራ የሥራ ክፍላችን በአካል በመቅረብ መረጃ ማግኘት የምትችሉ መሆኑን በአክብሮት እናሳውቃለን። የኢፌዴሪ ቆንስላ ጀነራል ጽሕፈት ቤት ዱባይ